ሰላም ጤና ይስጥልኝ የተከበራችሁ የዳውድ ፈርኒቸር ቤተሰቦች እንዴት ናችኋለን? ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት እንግዲህ እንደዚህ ውብ የሆነ በጣም የሚያምር ቆንጆ ተደርጎ የተሰራ ኤል ሶፋ ይዣለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ እያደረጋችሁ አበረታቱን እላለሁ። እስኪ ዛሬ ምን ያክል ሰው ላይክ እንደሚያደርገንና ሰብስክራይብ እንደሚያደርገን እናያለን ማለት ነው። ሁላችሁም እንግዲህ እየገባችሁ አበረታቱን እላለሁኝ። በጣም አነስተኛ ነው ማለት ነው እይታ ያለው እስከ ዛሬ። እስኪ ዛሬ ደግሞ ምን ያክል ሰው እንደሚያይልን እናያለን ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ አበረታቱን እያልኩኝ ይህ ሶፋ እንግዲህ ይዤላችሁ የመጣሁት በኤችዲ ፍራሽ የተሰራ ባለ 20 መቀመጫ እንዲሁም ደግሞ በባለ 8 ድጋፍ ወይም ደግሞ ከጀርባ ላይ ያለው ማለት ነው በዛ የተሰራ የሶፋ አይነት ነው ማለት ነው። ስለዚህ እንግዲህ ሁልጊዜም የምንለቃቸው ወይም የምንሰራቸው ስራዎች እንዲደርሳችሁ ከፈለጋችሁ ሰብስክራይብ የሚለውን ተጭናችሁ ከዛ የደውል ምልክቷን ስትነኩ አጠቃላይ ሁሉም ቪዲዮአችን ወደ እናንተ ተደራሽ ይሆናል ማለት ነው። ላይክ እና ሼርም አይረሳ እያልኩኝ መደገፊያው እንግዲህ እንደምታዩት በጣም የሚያምር ነው። ዳይመንድ ቅርጽ ተሰጥቶለታል ማለት ነው። ድጋፉ ላይ ከኋላ በጣም ውብ አድርገን ነው የሰራ ነው። መቀመጫውም እንደዚሁ በባለ 16 ነበር የምንሰራው። ዛሬ ደግሞ በባለ 20 አድርገነዋል ማለት ነው። አሪፍ አድርገን የሰራነው ነው። ከለር አማራጭ ይኖራል። በማንኛውም ቦታ ሆናችሁ በአማራ ክልል በሁሉም ከተሞች እንዲሁም ደግሞ በኦሮሚያ ክልል በማንኛውም ቦታ ማሰራት የምትፈልጉ በ0911 44 5402 ቦላሌ የትም ሀገር ሆናችሁ ማዘዝ ትችላላችሁ። ቦታ ወስደን የምናስረክባችሁ ይሆናል ማለት ነው። ስለዚህ ልብስ አማራጭ በማንኛውም ከለር በማንኛውም አይነት ማስመረጥ ትችላላችሁ ወይም ደግሞ እንዲሰራ ማዘዝ ትችላላችሁ። የሶፋው ዲዛይንም እንደዚሁ በመረጣችሁት የዲዛይን አይነት ይሰራል። በብራንቾኒ እንዲሁም ደግሞ እንደዚሁ ኤል ሶፋ ስትፈልጉ በዚህ አይነት መሰራት የሚችል ይሆናል ማለት ነው። ሌላ ደግሞ በዚህ ተጨማሪ አረባ መጅልስ በካሬ እስከ 12500 ጀምሮ የሚሰራ ይሆናል። የቤት እቃዎችን ማንኛውንም የፈርኒቸር ስራ አልጋ፣ ቁም ሳጥን፣ ቡፌ፣ ኪችን ካቢኔት እንዲሁም ደግሞ የውስጥ በሮችን እየሰራ እንገኛለን። እነሱንም ማዘዝ ትችላላችሁ በዚሁ ጋር ተጨማሪ ማለት ነው። ከነ ጠረጴዛው ዋጋውን መጨረሻ ላይ የምነግራችሁ ይሆናል ማለት ነው። ከጠረጴዛም ውጭ ማሰራት ስትፈልጉ እንደዚሁ በዚሁ መሰረት ይሰራል ማለት ነው። ሁሎቹም እንግዲህ የሚሰሩት በጣውላና በሰፈሪያን ነው ማለት ነው። ከጀርባ ያለውም እንደምታዩት በ06 በሚባለው የኤምዲኤፍ ዝርያ የተመታ ነው ማለት ነው። በቀላሉ ተጭኖ ወደ ማንኛውም አካባቢ ሲሄድ እንዳይሰበር ወፍራም ነገር መጠቀሙ አሪፍ ነው ማለት ነው። የልብስ አማራጭ ያው እንደነገርኳችሁ ማንኛውንም የልብስ አማራጭ መጠቀም ይቻላል። ከጀርባውም እንደምታዩት በጣም ያምራል። በጣም ቆንጆ ተደርጎ ከታችም የለበሰ ነው። ከታች እግሩም በእንጨት በዋንጫ በማንኛውም መሰራት ይችላል ማለት ነው። ስለዚህ ይህንንም የሚያምር ስራ ለማሰራት ስትፈልጉ በሶሻል ሚዲያ በዋትስአፕ፣ በኢሞ፣ በቴሌግራም እንዲሁም በፌስቡክ ታገኙናላችሁ ማለት ነው። ሁልጊዜም እንግዲህ ምርጫችን እንደምታደርጉን ተስፋ እናደርጋለን። ላላሰሩት ሰዎችም አዳርሱልን እንዲያሰሩ ወይም ደግሞ ለሌሎች እንዲያደርሱልን እይታችን ሁሉም ጋር እንዲዳረስ በ65,000 ብር እየሰራ እንገኛለን ማለት ነው።